በጋራ አብረህ በመስራት ነው እና ምን ያህል ጊዜ አብራችሁ ሰርታችኋል? እዛ የመለየትስ ደግሞ ከሱ ጋር መለያየታችሁ በፈጠራ ስራ ላይ የፈጠረው ነገር አለ? አዎ ከልመን ጋር ያው ረጅም ጊዜ ነው አብረን የሰራነው። አሁን ያለንበት ደረጃ ላይ እንድንደርስ ከፍተኛ ቦታ ያለው የኢትዮጵያ ህዝብ ነው እኛን ታጨብጭቡ ምን ብሎ አስተያየት እየሰጠን ነው ስራዎቻችንን ጠብቀን የመጣነውና ያ ህዝብ እኔን ባየ ቁጥር ልመንህን ነው የሚያስታውሰው። ልመንህን የሚያይ ሰው ከሱ ጎን እኔን ይፈልጋል እና እኔና ልመንህ ያው ለረጅም ጊዜ አብረን ነው የፈጠራ ስራዎቻችንን በመድረክ የምናቀርበው። በቴሌቪዥንም አብረን ቴሌቪዥን ውስጥ ተወለድ እዛው በእድገታችንን ጀመር። እድገቱን ሳንጨርሰው ነው አሁን የተለያየ ከተማ ላይ ያለ ነው። አስቸጋሪ ነው። ሁለት ሆነ ስትፈጠር አንድ ሆነ ስትቀር ሁልጊዜ ነጠላነት ይሰማል። በእርግጥ አብረን በምንሰራበት ሰዓት የጋራ ስራዎች አሉን፣ የግል ስራዎች አሉን። አንድ መድረክ ላይ ህዝቡ አንድ ላይ ስለሚያቀን አንድ ላይ እንወጣለን እንጂ አንድ መድረክ ላይ ሁለታችንም ስናቀርብ እኔም የራሴን የፈጠራ ስራ ነው የማቀርበው፣ ልመንም የራሱን ነው። ግን ልዩነት ነበረው የኛ አቀራረብ። ለየብቻ አንድ መድረክ ይዘን የምንሰራበት ጊዜ አለ ከተለያዩ ሙዚቃ ባንዶች ጋር። አንድ መድረክ ላይ ደግሞ ሁለታችን ከሌላ ከባንዱ ጋር ሁለታችን ሆነን እንሰራለንና ሁለታችን በመገናኘበት ጊዜ ሁሉ ጊዜ ለመድረክ ከመብቃታችን በፊት የራሳችን ሰዓት አለን ቁጭ ብለን የምንነጋገርበት ስራዎቻችንና አሬንጅ የምናደርግበት የራሳችን ሰዓት ስለምንወስድ ህዝቡ አንድ ላይ ስለሚያቀን በአንድ ላይ ስለሚወደን ሁሉ ጊዜ ጋር የምንጫወተውን ነገር አብረን እዛ ውስጥ እናስገባለን እና አንድ እኔ በግል ካቀረብኩ አንድ እሱ በግል ካቀረበ ሶስተኛውን አብረን የምንጫወተው እናደርገው ነው ያረግን ነው የምንሄደው። ብቻ አንድ የወንድና የሴት ካራክተር ሲጫወቱ ሁሉ ጊዜ እንግዳ ዘር ነው ማስባት። እሷ ብትጫወተው ምን ያህል እንደምታወጣው አውቀዋለሁ። ተመልካቹም እኔ ሶስት ካራክተር ይዤ በቀርብ እና ሶስቱንም ካራክተር ብቻዬን ብጫወተው ያ ተመልካች ሁሉ ጊዜ ሁለተኛውን ካራክተር ልመነን ያረጋዋል፣ ሴቷን ካራክተር እንግዳ ዘር አድርጎ ነው የሚቀበለው እንጂ አለባቸው በጣም ኃይለኛ ፈጠራ ስራ ሰራ አይልም። ምክንያቱም አብረን ያደግነው እንደዚህ ነው። ቶምቦላ ደርሷቸው ሰውየው ቁጫቸው ጥሬ ስጋ ቅዱስ ጊዮርጊስ ጋር ከብተው ሹልዳ ማህላ ገዳ ጉድ ተዳቢት ምናምን ታረጉት ሹልዳ ማለት ማአት በልተው ወደ 6 ኪሎ ስጋ በሉ። በኋላ ሲወጡ በሬው በር ላይ ጠብቀው አላ በስመ አብ ወወልድ ወመንፈስ ቅዱስ ሳልነጠ እንዳንተ አበላል ቢሆን ያለው ነበር እንዲያው እንዳንተ አበላል። ለምንና እንዴት ነው የወጣው? የራሴን የፈጠራ ስራዎች እዛ በእስራኤል ሀገር ለሚኖሩ ኢትዮጵያውያን ለማሳየት ወይም ለማቅረብ እድል ስላገኙ በዛ እድል ተጠቅሜ ሄድኩ። በተለያዩ ከተሞች ስራዎችን አቀረብኩ። ሳላስበው ብዙ ከሀገር የራቅኩ ስላልመሰለኝ እስካሁን ድረስ እዛው ቆየሁ። እዛ እንዲሁ ፈጠራ ስራህን ስታቀርብ ህብረተሰቡን እንዴት አገኘው? በተለይ እነዚህ ፈላሻዎች ሲል አዲስ አልሆንኩም ለነሱ። ምክንያቱም ያው ቀደም ሲል በቴሌቪዥን ከ1978 ወይ 77 አካባቢ ጀምሮ ያሉት የተጠራቀሙ ቴሌቪዥን ስራዎች ሁሉ በየቤቶቻቸው አሉ እና እኔም በእኔነቴ ልመንህን በልመንነቱ እንግዳ ዘርን ለይተው ያውቃሉ። ስራዎቻችንንም ያቀራረብ ስታይሎቻችን ሳይቀሩ ያውቃሉ። ስለዚህ እኔ መሄድ አዲስ አይደለምና በመምጣቴን ተሰምቶም ስለነበር በሄድኩ ጊዜ ጥሩ ነው የተቀበሉኝ። ስራዎችንም ሳቀርብ ያው የነሱ ለኔ የሚሰጡኝን መልስ ሳይቀንሱ ሙሉ በሙሉ ነው መልስ የሰጡኝ። በዛው ምክንያት ያው ከዛ በኋላ ሌሎች አዲስ ነገሮች እነሱ ጋር ያሉ በዛው ህይወት ዙሪያ እንድሰራ እና አንዳንድ ነገር እንዳቀርብ ሞራል የሰጡኝ ነው የነበሩት በዛን ጊዜና ጥሩ ነበር ያለው።